ህይወት ያለበትን ትምህርት መማር በጣም ያስደስተኛል። በጣም ደስ ነው ምለውና ብዙ ሰዎች እንዲህ ይሉኛል፣ ያው አሜሪካ ነው ያለው፣ ለምን በደንብ ቸክል አትሰራም? ለምን ጊዜ ታባክናል? ምን አደርጋል? የተማርከው አይበቃም ወይ ይሉኛል። ያውቀው በቂው እኮ ነው፣ በቃ ክርስትና ይበቃል። ስለዚህ ለምንድን ነው ገንዘብ ማትሰራው? ለምንድን ነው ይሉኛል። እኔ ግን ከልጅነት ጀምሮ ያለኝ ጉጉት ምን ነበረ? ልጅ ሆኜ ገና ብዙ በሰርቲፊኬት ደረጃ ብዙ ትምህርት መንፈሳዊ ትምህርት ተምሬያለሁ። ከዛ ለምንድን ነው እንዲሁም ጸጋ አለ ሲሉኝ ወደ ኮሌጅ ለምን አልሄድም ብዬ ቃለ ሕይወት ኮሌጅ ሄጄ ተማርኩ ማለት ነው ዲፕሎማዬን። ከዛ በኋላ ቀጥሎ እግዚአብሔር እድል ሲሰጠኝ ወደዚህ አገር ከመጣሁ በኋላ እዚህ አገር ደግሞ መጽሐፍ ቅዱስ የበለጠ ለማወቅ መማር እንዳለብኝ ስለገባ አሁንም ሜርሲ ላይፍ ዩኒቨርሲቲ ኮሎምቢያ ላይ ከሳውስ ካሮላይና ቀጥሎ ያለ ኮሎምቢያ ላይ ተማርኩ። ከዛ ዲግሪውን ተማርቄ ከዛ እርካታ አልሰጠኝም። አሁንም ደግሞ የበለጠ ማወቅ አለብኝ ብዬ ጀመርኩና ማስተርስን ደግሞ ጨረስኩ በዛሬ ዕለት ማለት። ብዙ ሰዎች ኮሜንት ያደርጉኛል፣ ምን ብለው ይበቃል ይላል። ስለ እግዚአብሔር ምኑን አውቄ ነው የሚበቃው? ምኑን አውቄ? ገና እኮ ምንም አላስኩም። 1% እንኳን ገና አላውቅም። ገና ብዙ ይቀረኛል። ገና ብዙ ማለት ነው። ስለዚህ ህይወት የሚሰጠውን ትምህርት ህይወት ያለበትን ትምህርት ለመማር ምንም ለክፍያ ገንዘብ ደሞዝ የሚያስገኝ ስራ ያለበትን መማር ይቻል ነበር። ይሄን በዚህ በሚማራው ትምህርት ጊዜ ሌላውን መማር ይችል ነበር። ነገር ግን ለኔ ደስታ የሚሰጠኝ ውስጤ የሚረከው ቦታ መጽሐፍ ቅዱስ ሲማር ነው። ደስ ይለኛል። ደሞዝ ለማግኘት አይደለም፣ ለመቀጠር አይደለም፣ እንጀራ ሊበላ አይደለም። በዚህ ትምህርት ስለ እግዚአብሔር ያለኝ እውቀት እንዲጨምር የበለጠ ለማወቅ ነው። በእርግጥ መጽሐፍ ቅዱስ ኮሌጅ ገብቶ እግዚአብሔርን ማወቅ አይቻልም። እግዚአብሔር የሚታወቀው በመንፈስ ቅዱስ ነው። መንፈስ ቅዱስ የሰጠውን ያክል ያስረዳውን ያክል መንፈስ ቅዱስን የተጠጋችሁትን ያክል ነው እናንተ ስለ እግዚአብሔር ማወቅ የምትችሉ። ስለዚህ መማር ጥሩ ነው። መጽሐፍ ቅዱስን ለመንበብ ለመረዳት፣ አውዳዊ ትርጉም ለማወቅ ትክክለኛ መጽሐፍ ቅዱስ ምን ለማለት እንደፈለገ ትክክለኛውን ትርጉም ለማወቅ መጽሐፍ ቅዱስ መማር በጣም ጠቃሚ ነገር ነው። ሁላችሁም ብትማሩ ጥሩ ነው። ካልሆነ የተጻፈው ዓላማ የተጻፈበት ምክንያት ሌላ ነው፣ የምናወራው ሌላ ነው። ስለዚህ አውዳዊ ትርጉም ለማወቅ በትክክለኛ ሁኔታ መጽሐፍ ቅዱስን ለመረዳት መማር ጥሩ ነው። አሁንም ደግሞ ጌታ ቢፈቅድና ቢኖር ከነገ ዕለት ጀምሮ ደግሞ ቀጥሎ ያለውን ሌቭል በመማር ህይወቴ እስካለው ድረስ ሁሉ ህይወት ያለበትን ትምህርት ለመማር ሞክራለሁ፣ ቀጥላለሁ። እግዚአብሔር ደግሞ ይረደኛል። ለሁላችሁም ያለ ምክር ለምን አደርጋል ከዚህ በላይ በቃ ለምትሉ ሰዎች በተለይ ያለ ምክር ዮሐንስ እየሞተ ለመሞት ጥቂት ቀናት ሲቀሩ በርኖስን ወይም ያንን ብርሃነውን የመጽሐፍ ጥቅልሉን አምጡልኝ አንብቡልኝ አለ። ዮሐንስ አይኑ መንበብ አይችልም። ነገር ግን በዛ እርጅናው ለሞት ተዘጋጅቶ እያለ እንኳን የእግዚአብሔርን ቃል ለመማርና ለማወቅ ብዙ ጥረት ያደርግ ነበር። እንደገና ኢየሱስን በአካል ያየ ሰው ነው፣ ብዙ ያገለገለ ሰው ነው፣ ብዙ ዋጋ የከፈለ ሰው ነው። ግን የመማር ልቡ ሰፊ ነበረ። ስለዚህ መጽሐፍ ቅዱስ ዲፕሎማ፣ ዲግሪ፣ ማስተርስ መማር እግዚአብሔርን ለማወቅ በቂ አይደለም። ህይወት ዘመናችንን ሁሉ ያንን የተማርነውን ፕራክቲስ እያደረገን እየኖረን ደግሞ እንደገና ለመማር እንደገና ለማወቅ ጥረት ማድረግ አለብን የሚል ሐሳብ አለኝ። ሌላ መጽሐፍ ቅዱስ ሰዎች ለምንድን ነው የሚያነቡት? ያነበበ ሰው አንደኛ ለራሱ ይጠቀማል። ለራሱ ያውቅና ያወቀውን ደግሞ ከቤት ጀምሮ እስከ ከቤተክርስቲያንም ውጪ በዓለም ላሉ ሰዎች ወንጌልን ለመመስከር በትክክለኛ ወንጌልን ትክክለኛ ትርጉሙን ሳያዛባ ለማድረስ በጣም ጠቃሚ ነው። ደግሞ እግዚአብሔር ምን አይነት አምላክ እንደሆነ በመጽሐፍ ቅዱስ ስታዩ በጣም ግሩም ነው። ያን በውል ለመረዳት በጣም ይጠቅማልና መጽሐፍ ቅዱስ መማር በጣም ያስደስተኛል። አሁንም ለመማር ይቀጥላል። ዛሬ ደስ ብሎኛል እንዳልኳችሁ በህይወት ዘመኔ ሁሉ ማለት ነው። በህይወት ዘመኔ ሁሉ ከልጅነት ጀምሮ እግዚአብሔርን በተለያዩ ነገር ለማገልገል እድል አግኝቻለሁ። ከኳየር ጀምሮ ከህፃናት ጀምሮ ከዛ ጀምሮ እናቴ በቤተክርስቲያን ስላሳደገችኝ ቤተክርስቲያን አድጌያለሁ። በዓለምን ብዙ አላውቃትም እኔ። ስለዚህ ቤተክርስቲያን አድጌ በዛ መጣው ቤተክርስቲያን ላይ ልጆች ኳየር እያደኩ መጣው። ከዛ ወጣት ሲሆን ደግሞ ኳየር ላይ ያገለገልኩ ወጣቶች መሪ የመሆን እድል የቤተክርስቲያን መሪነት ከአንድም 3 ጊዜ በልዩ ጊዜ እስከ ክፍለ ማህበር ባሉት አገልግሎቶች ላይ ማገልገል ትላልቅ መንፈሳዊ ተቋማት ላይ የመሳተፍ እድል በጣም ነበረኝ። መጽሐፍ ቅዱስ ኮሌጆችን ገብቼ መማር ከትላልቅ አባቶች ጋር ተቀራርቤ የመስራት የመነጋገር እድል አግኝቼ ነበረ። ኢትዮጵያ ስኖር እግዚአብሔር በጣም ብዙ እድል ሰጥቶኛል። አሁንም ያን ነገር እንዳልተው ነው። ይሄ አገር ያስተዋል እንዴ ይሆናል ይባላል። አሜሪካ አያስተውም። በዚህ ሰው ምርጫው ነው መርጠ ነው የምተወው መርጠ ነው። ስለዚህ መንፈሳዊነትን የሚያደክም አገር አልገባውም እኔ
መንፈሳዊነትን የሚበላ ነው አሜሪካ የሚባለው በጣም ውሸት ነው። ባይዘው ሰዎቹ በመንፈሳዊ ዓለም ላይ ኢንቨስት ለማድረግ ፍላጎት ካለመኖሩና ጊዜ ለመስጣት ካለመፈለጋቸው የዚህ ምድር ነገር አብስቶ ከመፈለግና ለስጋ ለመኖር ካለው ጉጉት ዓለምን ቶሎ ሰክሰስ ለማድረግ ሁሉን ነገር በእጃቸው ለመጠበጥ ከማሰብ ከመጨነቅ የተነሳ ለመንፈሳዊ ልምምዶች ጊዜ ካለመስጣታቸው የተነሳ ነው እንጂ አሜሪካ እግዚአብሔርን ለማገልገል ምቹ አገር ነው። ለኔ ለምንድን ነው የተመቸኝ? ያው እያገለገልኩ ነው። አገልግሎት ምንድን ነው? በቃ ከይሁድ እስከ ይሁድ ቤተክርስቲያን መቆያት አይደለም እኮ አገልግሎት በህይወት የሚታሳየው ከቤት ጀምሮ የምትኖረው ህይወት ነው። ከዛ ጀምሮ ለቤተክርስቲያን ጠቃሚ ሰው መሆን፣ ፖዚቲቭ ቲንከር መሆን፣ በምትችለው ነገር ሁሉ ሌሎችን እንደራሲ መቀበልና ለሌሎች እንደራሲ ሌሎችን ሪስፔክት ማድረግ፣ ላንተ የሚያስፈልገውን ነገር ለሌሎች እንደሚያስፈልግ ማወቅ ነው። ጌታ ኢየሱስን በፍጹም ልብ መውደድ ነው። በእግዚአብሔር ቤት ዋጋ ከፍሎ ለመኖር መወሰን ነው። ልጆችን ቤተሰቦችን በትክክለኛ መንገድ ለመምራት መሞከር ነው። ለጌታ ጊዜ ሰጥተ መጸለይ፣ ፕራክቲስ ማድረግ፣ መንፈሳዊ ተግባሮችን መፈጸም ነው አገልግሎት እንጂ። ስለዚህ አሜሪካ ለነዚህ ምቹ አይደለም የምትሉ ሰዎች እኔ የት ነው ያለሁት ብዬ አንዳንዴ አስባለሁ። አሜሪካ ለዚህ ነገር ምቹ ካልሆነ እኔ አሜሪካ የለውም ወይ? ለኔ እንዴት በልዩነት ተመቸኝ? እኔ ደስ ይለኛል፣ ኢንጆይ ነው ማድረግ፣ ዘምራለሁ፣ ኢየሱስ ጌታ ነው ይላለሁ። በቃ ሌላም ስራ እሰራለሁ። ምን ጎደለኝብኝ? የቤተሰብና ኃላፊነት በጥንቃቄና በተገቢ እወጣለሁ። የጎደለኝ የለም። ምንድነው አሁን በቃ ቀድመው ከመጡት ጋር መኖር እችላለሁ። አብሬ መዋል፣ አብሬ መስራት እችላለሁ። መግባባት እችላለሁ። ከዚህ በላይ ምን ይሁን? መንፈሳዊነትን አሜሪካ ይበላል ማለት ውሸት ነው። ሰውዬ ራሱ ነው የሚወሰነው። ስለዚህ መንፈሳዊ ለመሆን ይቻላል በዚህ ሀገርና ሁላችሁም በዚህ አጋጣሚ ኢትዮጵያም የትም ያላችሁ ሰዎች በኦንላይንም በተለያዩ መንገድ መማር የሚቻልበት ብዙ መንገዶች ስላሉ ህይወት ያለበትን እውቀት ያለበትን ረፍት ያለበትን እግዚአብሔርን የበለጠ ለማወቅ የሚያስችለውን የጥበብ የእውቀት ትምህርት እንድትማሩ ይሁን። ይሄን ስንማር እንዲሁም ለእንጀራ አይሁን፣ ስራ ለማግኘት አይሁን። በእውነት ያሳዝናል። በዚህ አይነት እኔ አሁን ስራ አልፈልግም። በዚህ ስራ ሁሉ የህይወት ዘመኔ ሁሉ ስራ አገልግሎት ነው። ግን እንጀራ በዚህ መንገድ በላለው ብዬ አላስብም። እንደዚህ ካስበን ግን አደጋለሁ። እግዚአብሔር በጣም ይወዳቸዋል። ዛሬ ደስ ብሎኛል። ዛሬ በነገራችን 2ኛ ዲግሪ አጠናቅቄ ጓንን አጥልቄ በደስታ ሲፈነጥዝ የነበርኩበት ቀን ነው። ደስ ብሎኛል። ኮንግራቹሌሽን በማለት መስጠት ትችላላችሁ። ደስ ብሎኛል። እንኳን ደስ አላችሁ። ሰላማችሁ ይብዛ። ይህን ህይወት ያለበትን ትምህርት ለመማር የምትፈልጉ ሰዎች፣ ትክክለኛ ዌብሳይት ማወቅ የምትፈልጉ ሰዎች አግዛችኋል።